ሰላም ውድ የቲክቶክ ቤተሰቦች፣ ዛሬ እንግዲህ ስለ በዘር አፕ እናወራለን ማለት ነው። በዘር አፕ ላይ እንዴት ሳይን አፕ እናደርጋለን የሚለውንም እናያለን ዛሬ። በዛ ላይ ደግሞ በስንት አይነት መንገድ እንደሚከፍል እንመለከታለን። እነዚህ ቪዲዮዎች ሴቭ እናደርጋቸዋለን፣ ተከታታይነት ሊኖራቸው ስለሚችል በቀጣይ ቪዲዮ እንሰራላችሁ ይሆናል ማለት ነው። እንግዲህ እንዴት አይነት በስንት አይነት ክፍያዎች እንዳሉትና በዘር አፕ እንዴት ሳይን አፕ እንደምናደርግ እንመለከታለን ዛሬ። አብራችሁን ቆዩ። ወደ ቪዲዮ ከማለፋችን በፊት ፎሎ እያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ ስናልፍ እንግዲህ ሊንክ አስቀምጥላችኋለሁ ቲክቶክ አድራሻዬ ላይ፣ ቀጥታ እዛ ትገባላችሁ ማለት ነው። እዛ ከገባችሁ በኋላ ቲክቶክ ላይ ቀጥታ ትገባላችሁ የኔ ባዮ ላይ። ከዛ በኋላ ቴሌግራም አድራሻዬ ላይ ማስቀምጥላችኋለሁ። ቀጥታ ሊንኩን እንደነካችሁት ወደ በዘር አፕሊኬሽን እንዲሁም ኮድ ያደርሳችኋል። ከዛ ቀጥታ ወደ ኮዱ ትሄዳላችሁ ማለት ነው። ኮዱን ኮፒ ካረጋችሁ በኋላ ወደ ፕሌይ ስቶር ትገባላችሁ ማለት ነው። ፕሌይ ስቶር ከደረሳችሁ በኋላ አፑን ኢንስታል ታደርጉትና ቀጥታ ወደ በዘር አፕ ትገባላችሁ። ከዛ የምትፈልጉትን የስፖርት አይነት ትመርጣላችሁ። እዚህ ጋር ከመረጣችሁ በኋላ የምትፈልጉትን ነው የሚሆነው። ከዛ ወደ ኔክስት ትሉታላችሁ፣ ታሳልፉታላችሁ። ከዛ እዚህ ጋር ዩዘር ኔም እንደተመርጡ ያረጋችኋል። ዩዘር ኔም ትመርጣላችሁ፣ ሴፍ ትሉታላችሁ። ቀጣይ ላይ ደግሞ ጀንደር ምናምን የሚለው አለ። ጀንደር የሚለውን ትመርጣላችሁ። ወንድ ከሆናችሁ ወንድ፣ ሴት ከሆናችሁ ደግሞ ሴት ታረጋላችሁ። ወደ ቀጣይ ስንሄድ ደግሞ ኤጅ ነው። ኤጅ ታስገባላችሁ። እዛ እዚህ ጋር ፕሮፋይል ፎቶ አስገቡ ይላችኋል። ከጋላሪ ወይም ከካሜራችሁ ላይ ገብታችሁ አንስታችሁ ማስገባት ትችላላችሁ። ከዛ ወደ ቀጣይ ያሳልፋችኋል ማለት ነው። ወደ ቀጣይ ስናልፍ እዚህ ጋር ሪፈራል ኮድ ነው የሚለው። ቅድም መጀመሪያ ላይ ኮፒ አርጉት ያልኳችሁን ሪፈራል ኮድ ወይ እዚህም ፊት ለፊት ስክሪኑ ላይ አስቀምጥላችኋለሁ። እሱን ታስገባላችሁ ማለት ነው። ከዛ ካስገባችሁ በኋላ ሴቭ ትሉታላችሁ። እዚህ ጋር እነዚህም ፕራይቬሲ ፖሊሲ የሚለውን ከፈለጋችሁ ማንበብ ትችላላችሁ። እሱን ታነባላችሁ ወይም ደግሞ ኔክስት የሚለውን ትጫናላችሁ ማለት ነው። ከዛ ወደ ቀጣዩ ስቴፕ ያሳልፋችኋል። ከዛ እዚህ አፕሊኬሽን ላይ ከገባችሁ በኋላ ቀጥታ በስንት መንገድ እንደሚከፍል ልንገራችሁ። የመጀመሪያው የሚሆነው ሰዎችን በመጋበዝ ቀጥታ ለእናንተ ገንዘብ ይገባላችኋል ማለት ነው። ከዛ ሁለተኛው ደግሞ በቪው ነው የሚከፍለው። ቪው እናንተ የስፖርት ቪዲዮዎችን በጫናችሁ ልክ 1000 ቪው ካለው ቪዲዮ ቀጥታ በ1000 ቪው 0.5 USDT ይከፍላችኋል ማለት ነው። በሁለተኛነት